ባለቤቴን ባለፈው በሌላ አካውንት ጀንጅኘው ከዛ ሚስት የለኝም ወላሂ ለአዝማ 4 አመት የከፈተኋት እንደውም የሚገርምሽ ነገር 10 ጊዜ ነው የፈተኋት እየማለ 3 ቀን ከዛ መጨረሻ ላይ ነገርኩት እኔ ወይኔ ያለው እሱ ኢትዮጵያ ነው ያለው ወቀስያ ወይኔ ያለው እሱ አንቺ የት ነሽ አንቺ የት ነሽ እሱ ኢትዮጵያ ነው እኔ ሳኡዲ ነኝ ከዛ የለኝም ብሎ ፎቶ አንቺ ይሄን ለምን አደረግሽ ሁሉ ጊዜ እኔ ጋራ ሲያወራ አሞኛል ደክሞኛል በጣም ስራ ቢዚ ነኝ ይላል ይሄማ የኢትዮጵያ ወንድ ሁሉም ጸባው እንደሆነ እሺ ቀጥ ዛሬ ደም ግፊቴ ደግሞ ተነስቶብኛል እስኪ በስጭት እያለኝ ነው ይላል ከዛ አሞታል እያልኩኝ በቃ አንተ አልደውልበትም ከዛ ሌላ ሴት መስዬ ሳወራው ደግሞ ምንም አይተኛ በቃ ዝም ብሎ ያወራል በጽሁፍ ሲደውል ደግሞ ጓደኛዬ ታወራዋለች ከዛ የኔ ፍቅር ታዲያ መቼ ነው የምትመጪው እኔ ጋራ ሲሆን ችግር ብቻ ነው የሚያወራው ኑሮ ውድነት ነው የሚያወራው ከዛ ጅንጀና ሲሆን ደግሞ የኔ ፍቅር እርዚቁ ባላህ እጅ ነው ነይ ቶሎና ዝሁ እንጋባ እሺ ትዳራችን ይሻለናል ይላል ከዛ 3 ቀን ከጀነጀንኩት በኋላ እኔ እኮ ነኝ የጀነጀንኩህ እንግዲህ ደግሞ ሲያወራ ምንድነው የሚለው ሚስት የለኝም ወላሂ ለአዚም ነው የምልሽ ሚስት የለኝም ከፈታኋት 4 አመቴ አለ ከዛ እሺ ስትፋቱ ገንዘቧን ሰጥተሃታል አለችው ከዛ አዎ መቼ አብረን ሰርተን ሲጀመር ትንሽ እኮ አብረን የቆየ ነው ሁሉም ቤቱም ሱቁም መሬቱም ያለው ገንዘብ ሁሉ የኔ ነው ብር አልቸገረኝም በቃ ደስ የሚል ሐላል ትዳር ነው የናፈቀኝ የኔ ፍቅር ነው ይልኝ እሺ ይላል ከዛ እሺ ብር ወይ ሱቅ አላችሁ እናንተ ሱቅ አላችሁ ሱቅ ካለው አንቺ ለምን ተሰደርሽ ባልሽ ጋር ዘው አትቀመጭ ነበር ሱቅና እንዴ ብር ካለ ለምን መጣሽ እኔ ነኝ እኮ የከፈኩት እዚህ 10 አመት ከተጋባን 10 አመት ነው እኔ አዲስ አበባ የከፈኩለት ባንቺ ብር ነው የከፈተው እዚህ አብረን ነበር እሱ ተይዞ ሲገባ አንድ ልጅ ነበረን ልጁን ይዞ ገባ እኔ ደግሞ እዚህ እየሰራሁኝ ቤቱንም መሬቱንም ሱቁንም ነኝ ሁሉም ነገር ነኝ ከዛ ሁሉም የኔ ገንዘብ ነው እኔ ይልኝ እኔ ሐላል ትዳር ነው ያማረኝ ይላል ከዛ ሻኩና ሁሉ ነገር ታሱ ይሄንን ሲልዩ እናቴ አሁን ይሄንን ሲልሽ ስታዋሪው እንዲህ አድርገሽ ፎቶ ላኪ በቪዲዮ ልሽ ምን አይነት ነሽ ጥቁር ነሽ አረንጓዴ ነሽ አይደለም እንዴ ነው ዝም በደፈናው እንደሚያወራው እና ምን ላክሽ ቆንጆ አንድ ተምታምሪ ከፌስቡክ አምጥቼ ላኩለት አውረደሽ ሌላዋል አው ከዛ አቤት ስታምሪ አንደኛ አለ ያንተ ላክልኝ ብዬው ማለት ነው በጧት ተነስቶ ጺሙን አስተካክሎ በቃ እንዴ ወላሂ ቆንጆ ሆኖ ላክልኝ አሁን እኔ ፎቶ ላክልኝ ስለው ማለት ነው ዝም ብሎ የማይረባው ላክ ያረገ እጪ የማያምር እንደው አይሰለጥንም ያው ዝም ያለው ጅንጀላ ሲሆን አማምሮ ተኳኩሎ ላክ አረገልኝ ወላሂ ከዚህ ከ4 ቀን በኋላ 3 ቀን ጀንጅኝ ድምጹን ከቀዳው በኋላ እኔ ነኝ መቼም ወደድክም ጠላህም እኔ ነኝ ያስጀነጀንኩ ካሁን በኋላ ኒካ የለህም ማለት ለምን 10 ጊዜ ነው የፈታኋት 10 ጊዜ ስለፈታኋት ኒካ መመለስ አልችልም ቆይቻለሁ 4 አመት ነው ምናምን ስላለ ከዛ እኔ መሆኔን ሲያቅ አረ ረጃአቱ ብዬሻለሁ አለኝ የዛኑ ቀን ማለት ነው 10 ጊዜ ፈታሁ እያልክ ነው እንደ ረጃአቱ የምትለው ሲጀምር አልፈልግህም አልኩት 10 ጊዜ እንደማይቻል ስለማቅ ነው እንደዛ ያልኩት አለ እና አብሬ መኖር አልፈልግም ያው ገንዘቤን ተካፍዬ መውጣት ነው የምፈልገው እና የሱ ኒካህ አለ ወይስ የለም እንደው ከባድ ነው እንጂ አሁን ይሄ አንደኛ ነገር አንቺም ትልቅ ስተሰርተሻል ጥፋትሽ በሸሪዓው እንደዚህ አይደረግም ሚስት ባሏን በእንደዚህ አድርጋ በሰው ሌላ ሴት ነኝ ብላ እንደዚህ ነኝ ያለ ከፌስቡክ አውረደሽ ቆንጆ ሴት ስትልኪለት አንቺ ለምሳሌ አሁን ድጉልጉል ልትሆኚ ትችላለሽ ዝም ብለሽ ጎማዳ መልከለሽ ልትሆኚ ትችላለሽ እሱ ደግሞ አገኘው ብሎ ሀብትም ንብረትም አለ ብሎ ልቦ ዝቅ ይላል ማለት ነው ይፈልጋል ወንድ ነውና እና ይሄንን ማድረግሽ ለባልሽ የወንጀል በር የከፈትሽው አንቺ ነሽ ለምን ተብሎ ሰው እሱ እኮ ድሮ የሚጀነጅናል አዳምጭ ለምን አገባሽው ታዲያ መጀመሪያ አግብተሽ አይደል ተስማምተሽ ድሮ የሚጀነጅናት ይጀንጅና ሳይጀነጅ ታዲያ ተስማምቶ ተገባችሁ እንዴ አዳምጭኝ በመጀመሪያ ስርዓት ለባልሽ ወደ ብልግና በር እንዲመጣ ያደረግሽው አንቺ ነሽ
ሴት ልጅ የባሏን ጀዋል መጎርጎር ባሏን እንደዚህ ያደርጋል ብሎ ወደዚህ መሄዱ ይሄ ራሱ ትልቅ ወንጀል ነው። አላህ ወላ ተጀሰሱ ነው የሚለው። ወላ يغتب بعضكم بعضا ይሄ መፈላፈል በማጋ ሄዶ ይሆን ምን አድርጎ ይሆን ይሄ ያደረግሽው ትልቅ ስህተት ነው። በኋላ ሲደነግጥ እንደገና ያው መልሽሻለሁ አልሽፈታሁሽም ቢልሽ፣ ስለዚህ ይሄ መንስኤው የጥፋቱ መንስኤ አንቺ ነሽ። ሌላ ቆንጆ ሴት አድርገሽ ልከሽ አማለሽ እሱን በጽሁፍ የሚያማምሩ ቃላቶችን በቴክስት አድርገሽ መጻጻፍሽ እንደሌላ ሴት ሆነሽ አሳማምረሽ ይሄው ሰውየው ፂሙን አበጃይቶ በደንብ ተስተካክሎ ፎቶ እስከሚልክልሽ ሁላ እንደገና ደምስ ግፋቴ መጥቶብኛል ስኳሬ ጨምሯል እስከሚል ሁላ እዚህ ሁላ ደረጃ ያደረሽው አንቺ አውርደሽ ከፌስቡክ ላይ በላክሽላት ሴት እውነት መስሎት ነው ማለት ነው። ስለዚህ ትልቁ ትዳርሽ እንዲበላሽ ያደረግሽው አሁን የሰው የፍታይ ስትይ አልፈታም ነው የሚለው። የከፈትሽለትን ሱቅ አልሰጥም ብሩ ሊልሽ ይችላል፣ ሊከዳሽ ይችላል። ስለዚህ አሁን አንቺም እንደምታደርጊው እንደዚህ ያደረገ ነው ብለሽ ለቤተሰቦቻችሁ ንገሪና የሚቆጠብ ከሆነ የሚታረም ከሆነ ይሄን ጉዱን መረጃ ይዣለሁ ብለሻል፣ አንቺ ቀርጸሻል፣ ድምጹንም ምኑም ይሄው ባካችሁ እንደዚህ ያደረገኝ፣ ስለዚህ ስርዓት የያዝ ባሌ ብለሽ ለቤተሰቦች አምልኪና ቤተሰቦችሽ እዛው አፋቱሽም ማኖሩሽም ያንን አድርጊ። ለእንግዲሁ ግን እባካችሁ ሴቶች ይሄን እንዲህ አይነት ነገር አታድርጉ። ጥሩ አይደለም። የራሳችሁን ህይወት ነው የምታበላሹት። የወንድ ልጅ ምን መላእክት አይደለም እኮ መላእክት አይደለም። ሰው የተሻለ ነገር ሲመጣ ሁሉም ይመኛል። የለኝም ሚስት እንደው ሰው እንኳን ሚስት አይደለምና ሚስትን ያህላል ጸጋ አይደለም። ሰው ከየመስጂዱ ከየሆነ ቦታው ከየሱቁ ወለቅ ሲደረግለት ሸበት ጫማ ያለው እንትን እስኪቸር ጫማ ሰርቆ የሚሄደው ለምንድን ነው? የተሻለ ነገር ከሆነ ብሎ ነው እኮ። ሰው ጫማ ይሰርቃል እንኳን ሚስት አይደለምና። ስለዚህ ጥፋቱን የሴቶቹ የእናንተ ነው። እንደዚህ አይነት ነገር መደረግ የለበሽም ማድረግ የለብሽም። ሴቶችም ተጠንቀቁ በትዳራችሁ ላይ። ወንዶችም ሰማችሁ ሚስት ዘይነባ ከሆነች ትግስት ሆና ብመጣ ሃይ ብትልህ በውስጥ ፌሩዝ ሆና ብመጣ ሞቢና ዙዙ ሃይ ብትልህ እየው እየሰማ ነው። ይሄን ጉድህን አፈን ከፍተካ እያልክ ፎቶን እየተነሳህ እየነቃቀስክ በእያረክ ፎቶ ልካለሁ ብትል የዚች ሊባል ያጋጠመው ያጋጥማሃል። ለሰው ብለህ ስታማ ለኔ ብለህ ስማ የሚባል ነገር አለ። ወንዶችም ተጠንቀቁ በአንቺ። ሁለተኛ ይሄንን አታድርጊ፣ አላህን ፍሪ። ጥሩ አይደለም የሚያደርጉ ሌሎችም ሴቶች የባላችሁን ነውር ጀዋሉን እንኳን አይጎረጎርም። እንደው መስጂድና ትዳር ዝም ብሎ ጧሃራ ነው ብሎ መኖር ነው የሚሻለው እንጂ ወንዶችም ከተከታተሉ ሴቶችም ከተከታተሉ ይሄ ጀዋል የሚያመጣው በላ ብዙ ነገር አለ ማለት ነው። ብዙም ያለያይ ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የመዳም ቅመሞች ባሌ ይወደኛል፣ ባሌ ከኔ ውጭ ሌላ ሴት ጋር አያወራም፣ ከሱ ውጭ ወደ ውጭ ገለመሌ እያልሽ የምትይ ሴት ሁላ መከርበት ትችያለሽ ማለት ነው። እና እንዴት እንዳሳቀኝ ፂሙን አበጃጅቶ ፎቶ ላከልኝ አለች እህታችን። እሷ በአረብ ሀገር መከራዋን እያየች እሱ ኢትዮጵያ ቁጭ ብሎ ፂሙን እያበጃጀ እንግዲህ በሌላ ስልክ ሲጀነጅ ነው ሚስት የለኝም እንደውም አስሬ ነው የፈታኋት እያለ ውድ ሆኑ ማለት ነው። የሩቅ ሲፈልጉ የያዙትን ያጣሉ እንደሚባለው ነገር እንግዲህ ከባድ ነውና ሼክ ሰይድ ደግሞ የባለ ስልክ አይጎረጎርም አላለም እንዴ? የባለሽን ስልክማ በደንብ ነው መጎርጎር ያለብሽ፣ የባለሽን ስልክ በደንብ ነው መፈተሽ ያለብሽ እያገላበጥሽ። ምክንያቱም خلاص መጎርጎር አለባችሁ። አልሙሂም መዘርዘር አያስፈልግም ለእናንተ። የባለሽን ስልክ መጎርጎር አለብሽ፣ ሁልሽም እያየ ስልኩን መፈተሽ አለብሽ። ስልኩን ካልፈተሽማ ምን እንደሚል ምን እንደሚወራ ታውቃላችሁ። በአሁኑ ሰዓት ውድ እኮ ነው። እሱም ያንቺን ይሄ ችግር የለውም አንቺም የሱን ይሄ። እና ሴቶችዬ አብዝታችሁ እምነት አታድርጉ፣ ሰው ላይ እምነት አትጣሉ። እንግዲህ ያያችሁ ነው እህታችን ምን እንዲሆነች ጉድ እኮ ነው።